በቃ እኔ በዚህ በኩል ነው የምሄደው። ነገ እንገናኛለን። እሺ በቃ ቻው። ወዲህ ነው ሩጫው? ምን አገባሽ? ምን ማለት ነው ምን አገባሽ? ሴትዮ ስራ የለሽም? አለኝ ግን ሳይ ደስ ስላልከኝ ላውራክ ብዬ ነው የመጣሁት። ቆይ ምንድን ነው የምታወሪኝ? እንታወቅ? አስፈላጊ ነው? በትክክል። ለእኔ ግን አይደለም። እርግጠኛ ነህ? በማይረባ ነገር መንገዴ ላይ አትቁሚ እባክሽን፣ አሳልፊ። ተው በኋላ ግን ራስ ነው እየለመንከኝ የሚመጣው። ማን? እኔ? አንተ ነህ። ያድርግልሽ። በያውን ዞር በይ። ኧረ ሰውዬ ስምህን እንኳን ንገረኝ። ምን ያደርግልሻል? ስንገናኝ በሌላ ሰው ስም እንዳልጠራ ብዬ ነው። ስለማንገናኝ አታስቢ። ሰምተሻል? እንዴ አንተ ቆይ ምንድን ነው እየለካሽ ነው የምትራመጂው? ምንድነው ደግሞ የምለካው? እርምጃሽ ነው። በስመ አብ። እርምጃን ግን አንቺ ተራመጂ። ሩጫንም አንተ ሩጣው። አይ በነካጅሽ ሩጫውን አትሮጭልኝ። መንከባለል ሲለው? አይ ለጊዜው የለውም። ደረቅ። በነገራችን ላይ በጣም ቆንጆ ነሽ። አመሰግናለሁ። አንተም ደረቅ ነህ። እና ወደድሽው? አይ አልወደድኩትም። እባክህ አትከተለኝ። አሁን ፈገግ ብለሽ ነበር እንዴ? እና ማን ተዋወቃ? አያስፈልግም። እባክህ እንዳትከተለኝ። ሊሊ ነገ እንገናኛለን። እሺ ጠብቅሻለሁ። እንዴ ቆይ እናንተ ትምህርት አትማሩም እንዴ? ምንድነው ያልሽው? ምን ያስኩኝ? የምን ድሪቶ ነው ደግሞ የምትሰበስቢው? ስለምን ድሪቶ ነው የምታወሪው? ምንም አልያዝኩኝም። ምንድነው ያልሽው? እሱ ይሄ ያው ከኋላሽ ያለው መቅዲን ሂድ በእናትሽ። እኛ ምን አገባን? ቆይ ምንስ ብትይዝ? ለምንድን ነው የማያገባን? ሴራዋ ሁሉ እኮ እኛን የሚያጠቃልላል። መች ስራ ፈታውና ነው ደግሞ እናንተ ላይ የምትሸርበው? አልተሳካልሽም እንጂ ስንት ነገር ነበር ይጠነሳሽልን። ኧረ መቅዲ እንሂድ በእናትሽ። እንዴ ምንድነው? በጣም ነው እንደስጠላውሽ። አስታውቅብኝ አይደል? ውይ በጣም። ከመቼ ወዲህ ነው ደግሞ እንደዚህ ነቂውን? እባክሽ የትንሿን ፊት ማንበብ ከጀመርኩ በኋላ ነው። ማንበብ ከጀመርሽማ አንድ ነገር ነው። መቅዲያውን ከዚህ እንሂድ በቃ። እሺ ማሬ፣ ከዚህ በላይ አትበሳጭ፣ እንሄዳለን። ልክ ነሽ። ግፊት ከሚይዛት የተሻት ብትሄጂ ነው የሚሻለው። ቡቻ ና ግባ። ቁጭ በል። ቡቻ ምንድን ነው? እንደነገርኩ ነው። አሁን ላይ እናቴ በጣም ታማብኛለች። ይሱ የነበረ አባት ነው ወይስ አዲስ ምን ያመማት? እንደ በፊቱ ነው፣ ግን አሁን ላይ በጣም ብሶባታል። ወይኔ። እሺ ሕክምና አላገኘችም? ያልገባውበት የለም፣ ያልረገጥኩት መሬት የለም። ይሱ ግን እሷን ለማዳን ወጪውን አልቻልኩትም። ምን ይሻላል? በእናትህ ምንድን እንደዚህ ሁላችንም በእናታችን የምንፈተነው? እኔ በእናቴ ቀልድ አላውቅም። ይሱ መቅረት ካለበት ምንም ነገር ይቀራል። ምንም ነገር እሷ እንድትሆን አላደርግም። አታስብ፣ ተጋግዘን እንድትድን እናደርጋለን። እሺ አታስብ። እንደዛ የሚሆን እንኳን አይመስለኝም። ለምንድን ነው የማይሆነው? የተጠየቅኩት ብር በእኛ አቅም ብቻ የሚሆን አይደለም። ቡቻ በዚህ ምክንያት ነው እንዲያደርግን እየራካት ያለው? አዎ በዚህ ምክንያት ነው። ይቅርታ አድርግልኝና ቆይ ምን ያገናኘዋል የእናንተን ነገር ከዚህ ጋር? እንዴት አያገናኙ? እኔ እናቴን ለማሳከም ምንም ነገር ውስጥ እገባለሁ ስል እሷ እሺ ብላ ትቀበለኛለች እንዴ? ምንም ውስጥ ማለት? ወደ ስርቆቴም ልመለስ እችላለሁ። ያ ደግሞ እሷን ያስማማት እንዴ? ቡቻ ድጋሚ ልሰርቅ? ቆይ ሰርቄ እናቴን ባድናት ችግር አለው እንዴ? ለነገሩ ልክ ነህ። ለእናት አይደለም መስረቅ ምንም ይደረጋል። ምን አለኝ በህይወት ኖራ እኔም እንደዚህ መጋደሉ ይችል። አንተ ቀላል መስሎ ነው አይደል? ቀላል እንዳልሆነም አውቃለሁ። ምንም ሳታረግላትና ሳታስታማ ስታመልጥ ህመሙ በቃላት የሚገለጽ እንዳልሆነ አውቃለሁ። አውቃለሁ። አንተ ሞታበብ በምትቃጠለው ልክ እኔ በህይወት ኖራ ምንም ነገር አለማድረግ አለመቻል ያቃጠለኛል። ቡቻ በምንም ነገር እንዳግዝ ከፈለክ ግን ሁሌም አብሬ ነው የምሆነው። እሺ እሺ ወንድሜ በጣም አመሰግናለሁ። እሺ እንዴ ይኸው አላልኩም? ምንድን ነው ያልሽኝ? ፍቅሯ እያሯሯጠ ያመጣዋል ነው። መቅዲ ይቅርታ መስሎኝ ነው። በቃ ይዙን ልሂድ። እሺ ምን ነው ትንሽ አትቆይ? አይ ምንም፣ እኔ በቃ ልሂድ። ይዙ ምን ሆኖ ነው? እናቱን አሟታል። በእናትሽ። ውይ በስመ አብ፣ ምን ሆኖ ነው? በፊትም ያማት የለ አሁን ደግሞ ጭራሽ ባሰባት። ወይኔ እኔ ግን ምንድነው እንደዚህ መስለፍልፈኝ? በስመ አብ። አታስቢ፣ ያንቺን እብደት ያለመደው የለም። እንደው ምን ነው አንዱ ዝርግፍ አድርጎ እንዳልናገር እንዳልጋገር ባረገኝ። ማንን? አንቺን?
አዎ እኔም። ደግሞ ማን ወንድ ነው አንቺን ዝም የሚያስብልሽ? እሱ ነው እኮ ግራ የገባኝ። ቆይ ደግሞ ክላስ አልገባችሁም እንዴ? ቤት በኩል እንገባለን ብለህ ነው በእናት። ልክ በር ላይ ስንደርስ አልዘጉብንም መሰል። የሄዳችሁበት ሰዓት እኮ ጥሩ ነበር። ለምንድን ነው የዘጉባችሁ? ምን አውቂ ነው ወይስ ሌላ ቦታ ምናምን ሄዳችሁ ነበር? ኧረ የትም አልሄድንም። ትንሿ ኧረ የትም አልሄድንም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ቆይ አንተ ደግሞ ለምን ወስደህ አልገባም? እኔማ ገብቼ እኮ ነው የተመለስኩት። በዚህ ፍጥነት? አዎ መፈራረም የነበረብኝ ነገር ነበር፣ ፈርም የተመለስኩ። በሉ በቃ እኔ መሄዴ ነው። ዘና በሉ። እንዴ ወዴት ትሄጂ ነው? ወደ ቤቴ ነዋ። በቃ ባይ። እሺ ቻው። ነይ እስኪ ቀፊኝ። ነይ ልቀፍሽ። ምን አባሽ የምታፈጪው? እንዴ ጭራሽ ቁጣም አለው። ነይ በእናትሽ፣ በጣም ደብሮኛል። ምን ነው? ምን ሆንክ? እኔ እንጃ። ቡቻን ሳወራውና ስለ እናቱ ሲያወራኝ ውስጥ የተረበሽ። ውይ ምን ይሻለኛል? እሺ አታስቢ፣ አሁን ይተውኛለሽ። ዝም ብለሽ ቀፊ። እኔ የምልህ ቆንጆ የሴት ልጅ ልጅ አይደለ እንዴ? እውነት? ኧረ ስቀልድ ነው። ይዞ ምን ነው? ምን ነው? ጊዜው እንዳልሆነ እያወቅኩኝ እንደዚህ የተደሰትኩት። ቆይ ሴት ልጅ ቦልልህ ሀዘንን ትተዋለህ? ሀዘኔን ከመርሳት በላይ የነገ ህይወቴ እንድናፍቅ ያደርገኛል። አንተ ከኔ የሚመጣው ልጅ ማስበለጥ ጀመርክ? የኔ እናት፣ ከአንቺ የሚመጣውን ልጅ አይደለም ራሴን እንኳን አላስበልጥም። አታስብ፣ ቆንጆዬ ሴት ሊሰጣሉ። እሺ እንደዚህ ስልሽ አሁን ይሁን ማለት አይደለምሽ። ከምንም በላይ ለትምህርትሽ ቅድሚያ እንድትሰጪ ይፈልጋለሽ። አንተ እንዴት ነው ተሳካ? አንተ እንዴት ነው የሚያደርገው ይሄ? አሁንም ስቶሽ ሄደ? አይገርምም? እንዴት እንደሚሰራው ዋየህልኝ። ምንድነው ተመካክረውብን ነው እንዴ? አንተንም ስትሄደች እንዴ? አይገርምሽም? ምንም አይገርመኝም። እንዴት እልህ እንዳስያዘኝ እኔ ነኝ የማውቀው። የምርሽን ነው? እና ማን አባቱ ስለሆነ ነው እኔን ትቶ የሚሄደው? ኧረ ፍቺ በቃ እንሂዳው። ምንድነው የምፈታው? ይቀልዳል እንዴ? ምንድነው መቀለደው? አመረርሽ እንዴ አንቺ? ለምንድነው ማላመረው? ስማ እኔን ማንም ትቶኝ ሄዶ አያውቅምሽ። ይሄን ዲስኮሬሽን አቁሚ ሴትዮ። ቆይ ተው ነው እንዴ? ምኑ? ፉክክራችን ነው። አንቺ የምርሽን ነው እንዴ? ኧረ እባክህ እንደማይሆን ሲገባ ካሁኑ ጥፍ ማለት ፈለክ እንዴ? ካሌብ እኮ ነው። ጥሩ፣ ስለዚህ እንቀጥል። እንችላለን። እሺ እኔ አሁን እንሂድ። አጅሬ። እሺ እንዴት ነሽ መቅዲ? ምን አገባ? ምን ፈለክ? ለምንድን ነው ቆይ በስርዓት የማታወሪኝ? አሁን ከዚህ በላይ ልዘልህ? እሱም አማረሽ? አንተን እንጂ አማረ። ማን ይሙት አሁን እኔ በአንቺ መታዘል ያምረኛል። ያንተ ፍላጎት ብዙ ነው እኮ ብዬ ነው። አሁን ምንም ያህል ፍላጎቴ ቢበዛ አንቺ እኔን ታዝኛለሽ? አስሬ ታዝኛለሽ አትበለኝ። አሁን ለምን እንደፈለከኝ ንገረኝ። እንዲህ ተሯሩጬ ጠርቼሽ በምላስሽ ስጠብሽኝ ምን ማለት እንዳለብኝ ራሱ ያው ጠፋብኝ። በቃ አስታውሰኝ ጥራይ። እንዴ ኧረ ቆይ እንጂ። ምንድነው? አንድ ጥያቄ እኮ ልጠይቅሽ ነው የፈለኩሽ። ምንድነው አልኩህ እኮ። ቆይ ለምን ነበር ባለፈው የአሌክስን ጥፍር የነቀልሽው? ጥፍር መጥመጥ ስለያዘው ነው። አልቀለድኩም፣ አትቀልጂ እባክሽ። እውነቴን ነው። ምን ነው ምነቅልልህ ጥፍር አለህ እንዴ? የለም። እና ምን አባ ፈለክ? ቆይ ስሚኝ መግዲ፣ ትንሿ ምን ያረኳት መስሎሽ ነው? ምንም አልመሰለኝም እባክህ። ሴትዮ አጭውብኝ እባክህ። መጀመሪያ የደፈርካት መስሎኝ ነበር። ስለ ጮኸች ብቻ ነው የደፈርኳት የመሰለሽ? አዎ እንዴ። እኔም በእንደዚህ አይነት ነገር እንድታስብኝ አልፈልግም መግዲ። እኔ እምልልሻለሁ ከፈለግሽ ምንም ነገር አላረኳትም። ተው እንጂ። እውነቴን ነው። እኔ መግዲ በቃ እኔ ሁሉንም ነገር መተው እፈልጋለሁ። እኔ ከሁላችሁም ጋራ ሰላም መፍጠር ነው የምፈልገው። ኧረ ሰላም ይንሳ የሞትክ። ሰማኛለህ? ማንም እንዳይሰማ ስላለችኝ ነው እንጂ ምን እንደማድረግ አሳይ ነበር። እሺ ማልዋሽሽ ነገር በጣም ፈልጌ ነበር፣ ግን የጠጣሁት ነገር ከአቅሜ በላይ ሲሆንብኝና እሷም ስታናድረኝ በጥፊ መትቻት ወጣሁ። የምርህን ነው? ቆይ ለምን በደንብ አድርገሽ እሷን አትጠይቂያት? ስለዚህ ነገር ሳነሳባት ስለምትረበሽ ነው። እሺ ምንም አልላት። አንተ ግን አትዋሽ። እሺ መግዲ፣ ምንም ነገር ስለምጠቅሚኝ አይደለም ይሄን ሁሉ ነገር የምለፈልፈው። ጆስ ሄጄ ጠይቄት የተዘጋ ርዕስ እንዳነሳ አታርገኝ። እሺ ነግሬያለሁ። ሄደሽ መጠየቅ ትችያለሽ። ምንም ነገር አልነኳትም። ቆይ ለምንድን ነው ይሄንን ለኔ የምነግረኝ? ይኸውልሽ እኔ አይጥና ድመት ሆኖ መኖር በጣም ነው የሰለችኝ። ኦኬ ገባኝ። ከዚህ በኋላ ጅብና አህያ ለመሆን ነው የፈለከው? ኧረ በስመ አብ! ይሄንን ቃላቶችሽን ከየት ነው እየሰበሰብሽ የምታመጫቸው? ከየትም አላመጣውም። ጭንቅላት ላይ ማነበው ነው የተናገርኩት። እኔ ቁም ነገር እኮ ነው እያወራሁት ያለሁት መግዲ። ሁሉንም ነገር መተው እፈልጋለሁ። ጥሩ ጠብቀኝ፣ እመለሳለሁ። ወዴት ነው? መጣሁ። በዚህ ሰዓት ግን አንቺ ባትኖሪ ምን ነበር የምሆነው? አንተ ምን ትሆናለህ ብለኝ እንጂ ለኔ በዚህ ከባድ ጊዜ አብረሽኝ ባትሆኝ አንድ እናቴን አጥቼ ደህና መሆን ይመስልሽ? እረፍ ይዞ። እውነቴን እኮ ነው። እኔ ያለው እኮ እንኳን አሁን የከፋ ነገር እንኳን ቢመጣ መቼም አልለቅም። መቼም እንድትለቅኝ አልፈልግም። መቼም አልለቅም። ደግሞ አንተ ለቅቄ ማንን ልይዝ ነው? በጣም ወድሻለሁ። እኔም እወዳለሁ።
ይቅርታ ልጠይቅሽ የነበረ ነገር ነበርና ረስቼው ተመለስኩት። ምንድነው? አንዴ ውጪ ላውራሽ። በቃ እኔ ልግባና አልታጠብ። እስከዛ አውሩ። እሺ። ምንም ነገር እንድትደብቅኝ አልፈልግም። ትንሿ እውነቱን ብቻ ንገሪኝ። ምንድነው? ባለፈው ከጆሲ ጋር ምንድነው የተፈጠረው? መች? የተጠለፍሽ ቀን። እንዴ ለምንድነው ቀን እንደዚህ ብለሽ የምጠይቂኝ? መስማት ስለምፈልግ ነው። ትንሿ እውነቱን ብቻ ንገሪኝ። ምንድነው የተፈጠረው? ጆሲን አግኝተሽ ነበር እንዴ? አሁን ከሱ ጋር ነበርኩ። እና ምን አለሽ? ትንሿ እውነቱን ንገሪኝ በእናትሽ። ምንድነው? ቆይ መቅዲ እባክሽ ተይኝ። አልተውሽም፣ ንገሪኝ። ምንድነው? ትንሿ መልሽልኛ። እሺ አትጩሂ፣ ይሰማሻል። እሺ ንገሪኛ። የዛኔ በጣም ጠጥቶ ነበር። በዛ ላይ ደግሞ ሊደፍረኝ ሞክሮ ነበር። ያው ድምፄ ሲረብሸው መጠጡም ስለከበደው መቶኝ ወጣ። እና አልደፈረሽም ማለት ነው? አዎ። ቆይና ለምንድን ነው ስቀመጥ ያመኛል ምናምን ስትይኝ የነበረው? አልደፈረኝም እንጂ አልሞከረም መቻልኩሽ። ወይ ፈጣሪ። እና አልደፈረሽም ማለት ነው? አዎ አልደፈረኝም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ታዲያ ካልደፈረሽ ለምንድን ነው ለማንም እንዳትናገር ያልሽኝ? እንደ ሞከረ እንኳን ይዛነ ቢሰማ ሳያቅማማ ነው አንቆ የሚገለው። ተመስገን አምላኬ። አንቺ የደፈረሽ መስሎኝ ነበርኩ። ኧረ አልደፈረኝም። አልሄዳችሁም ነው ወይስ ተመልሳችሁ መጣችሁ ነው? መሄዱንስ ሄደን ነበር ግን አላስገባም አሉ። ለምን? አርፍደን ነበር፣ በሩ ተዘጋብን። ከዛን ተመለሰ። በቃ እኔ ልሂድ፣ በኋላ እንገናኛለን። እሺ በቃ። ወይ እናንተ ምን ነው ዩኒፎርምሽን አትቀይሪም እንዴ? ውይ እረስቸው። በቃ ቀይሬ እመጣለሁ። ሰማኝማ። ይሱ ዛሬ ስራ አገባም አይደል? አዎ። ምን ነው? ለምን የሆነ ቦታ ይዛት አትሄዱ? ወዴት? እኔ እንጃ። ለምን ወደ መናፈሻ ምናምን አትሄዱ? አዎ እንጂ ለምን አንሄድም? ሰውዬ እኔ ሚስትህን ለምን ይዛት አትሄድም ምን ያልኩት? እንዴ አንቺስ? እስክትመለሱ ተነኛ ያልቀለው እንዴ? ምን ይላል ይሄ? ማለቴ ለምን አብረሽን አትሄጂም? ለምንድን ነው አብሬህ የምሄደው? አንዳንዴ እንኳን ብቻችሁን ጊዜ ያሳልፉ እንጂ። ለነገሩ ልክ ነሽ፣ ወጣ ማለቱ አይከፋም። እሱን እኮ ነው የምልህ። ፀሐይ በረድ ሲል ይዛት ውጣ በቃ። መግቢ ጆሲን አይተዋል እንዴ? በእናትህ አላየሁትም። ምን ነው? ምንም ፈልጌው ነው። ምንድን ነው? ችግር አለ እንዴ? የለም ላናግረው ስለፈለኩ ነው። ፊትሽ ግን እንደዛ አይመስልም። እና እንዴት ነው የሚመስለው? አለ አይደል? ልገዩ ምናምን ነው የሚመስለው። ጆሲን ሳስበው ሁሌ ፊቴ ልኮ ነው አያውቅም። ብቻ በሰላም ያደርግልሽ። ልጁ እጅሽ ላይ እንዳይሞት ነው የፈራሁልሽ። መፍራት አይጠበቅብን በእጄ ስለሚሞት። ኧረ አንቺ በስመ አብ በይ። መቼስ አሳዝኖ አይደለም አይደል? ጆሲ ቢሞት ግድ እንደማይሰጠኝ ታውቂያለሽ። ያው እጅሽ ላይ ጦስ እንዳይሆንብሽ ብዬ ነው እንጂ። አረ ጦስ እንዳይሆንብኝ? አዎ ጦስ እንዳይሆንብሽ። ቆይ ምን ነው? በጣም ነው እንዴ ጦስ የሚሆንብኝ? መጃጃል ጀመርሽ ደግሞ። አይ እንግዲህ እንዳትጀምረኝ። በቃ መቅዲ ካንቺ ጋር በሰላም ወራ ዘበቱን ቀር አይደል? አረ ሰውዬ ስቀልድ ነው። አረጋጋው። እና ወዴት ነሽ? ቤት ደርሼ ዩኒፎርም ቀይሬ እመለሳለሁ። ምን ነው? አረ ምንም። በቃ በኋላ እንገናኛለን። ትንሿ ምግባት ቢ አይ እናንተ ብሉ፣ እኔ ትንሽ ልቆይ ይሻላል። አዎ እናንተ ብሉም እንዴ? እኔ እንኳን ዛሬ ቢሮ ቀጠሮ አለኝ። ለዛ እናንተ ብሉ፣ እኔ ስመለስ እበላለሁ። የት ቢሮ? ስኮላሩ ቦታ ነው። ይሄን ነገር አልተውሽውም እንዴ? ልትሄጂ ነው እንዴ? አሁንማ እንዴት አድርጌ እሄዳለሁ? ትንሽ ቀን ላራዝም ነው። ምን ያህል ቀን? እሱ በእናንተ ፍጥነት ይወሰናል። በእናንተ ፍጥነት ማለት? ያው ቃል እንደገባችሁት ነው። ሳልድራችሁ ወዴትም አልሄድም። እንደሱ ብለሽ አረጋጊኝ እንጂ። ተረጋጋ ወንድሜ። በቃ ውጡና ዘና በሉ። እኔ ደርሼ ልምጣ። ትንሽ ቆይተን አንድ ቦታ እንሄዳለን። እሺ? የት ነው የምንሄደው? ሰርፕራይዝ ነው። ሰርፕራይዝ? አዎ ሰርፕራይዝ። በሉ እናንተ ሰርፕራይዝ ተደራረጉ። እኔም ወደ ስራ ልሂድ። እሺ በቃ ስልክሽ እንዳታጠፊ ደውይልን። እሺ እደውላለሁ። ግን የት ልንሄድ ነው? ሰርፕራይዝ ይነገራል እንዴ? ቆይ ምን አለበት በኋላ ማየት ይቀራል። እንደውም ትንሽ ሆድሽን ይቁረጥሽ። አልነግርሽም። ውይ ዙራፍ። ቆይ አንቺን ሰርፕራይዝ ማድረግ አይቻልም ማለት ነው? እኔ ሰርፕራይዝ ምናምን እንደማልወድ እያወቅ። እሺ በቃ መናፈሻ ወስድሻለሁ። የት? እንደውም ትቼዋለሁ። ለማይሆነውን ሆነ እኮ በቃ። ይዙ እንዴ? እንደዛ ከሆነ በቃ ምንም አይነት ጥያቄ አትጠይቅኝ። እሺ አልጠይቅም። ጎበዝ። እንደዚህ ነው የሚባለው። እሺ ምን ትስራለህ? ፍቅር አትሞዘዝ በእናትህ። ምን ትስራለህ ንገረኝ። ወተን እንበላለን። በቃ ትስሪ። ቤት ውስጥ እያለ ለምንድን ወተን እንበላው? ምን ችግር አለው?
አንዳንዴ ወጥተን ብንበላ አይቻልም። ይህን እድል ላጥ እያለክ ነበር መጠቀም የነበረብህ። እና አልችልም ማለት ነው? በትክክል። እሺ በቃ እንደዛ ከሆነ ራሴ እሰራለሁ። ምንድን ነው የምትሰራው ደግሞ? እሱን ሰርቼ ባሳይሽ አይሻልም? ኧረ በገዛ እጄ ልታመም እንዴ አንቺ እኔ ስንቴ ነው ሰርቼ ያበላሁሽ? አትዋሽ። እኔ ከአንተ እጅ ምንም በልቼ አላውቅም። ምን? አንቺ ልጅ ግን እውነት እየተበላሸሽ ነው። ስቀልድ ነው የሚባለው። ያንተ ሙያ እንኳን እኔ ማን ነው ይመሰክራል? እንደዛ ብለሽ ብትተርሽ ነው የሚሻለው። ኧረ ጭራሽ ዛቻ። ይሄ ገርምሻል እንዴ? ገና ምን አይተሽ ዱላም ይኖረዋል። ዋ እንዳልከስር በገዛ ሚስቴ ማን አባቱ እንዲቀጣኝ ነው የምከሽ? ኧረ አዎ አባቴ ዛሬው እኔ ላይ ነክ። እኔ ብተው ነው የሚሻለኝ። እንዲህ ስንተማመን ጥሩ ነው። ለማንኛውም ልስራ በቃ። ምንድነው? የምን ጦርነት ነው? ማን እንደዚህ የሚወረውርብን? ወይኔ መቅደስ አስበዋል። አንድ ድንጋይ አግኝቶን ቢሆን። ስሚኝማ ሄጅልኝ እንዴ? ምን አመጣየ ሰውዬ? መታሸጋ ማረህ እንዴ? ማን አባቱ ነው ብዬ እኮ ነው። እንዲህ እንጥል እስከሚነቃነቅ ድረስ ከምትሮጥ ቅድም አታጣራም ነበር? አንቺ ደግሞ ደንግጬ እንጂ ፈርቼ መሰለሽ እንዴ? ዝም በል እባክህ ወሬኛ። ምንድነው ሴትዮ ደግሞ እቺን አገኘው ብለሽ አመት አውሪ ያሉሽ? ቀላል አወራለሁ። በእናትሽ መቅደያ አትጃጂ፣ እረፊ። ዛቻውን ተወውና ለምን ማን እንደሆነ እናጣራ። እናጣራ ስልሽ አንቺ አይደለሽ እንዴ ተላትሽው? እባክህ አሁን ሂድና እንይ። በእናትሽ አሁን ሂጂሽ። ለምሮ ነው የሚሄደው? አንተ አትሄድም እንዴ? ልሂድ ስልሽ እኮ እምቢ አልሽኝ። እባክህ አንተ ቅድም ስቀልድ ነው እንደዛ ያልኩህ። ና አሁን ሂድና እይ። አይ እራስሽ ሂጂ። አንተ ወንድ አይደለህ እንዴ? ቆይ አይደለሁም። ወይኔ ልዑል አይደለሁም ነው ያልከው? አዎ አይደለሁም። እውነት ድንጋይ ፈርተህ ወንድነትን ከምትከዳ ብትሞት ይሻላል። እሺ ሴትዮ ተፈንክቼ ከመሞት ይሻለኛል። ኧረ የራስ ጉዳይ። ምንድነው ሴትዮ? ቅድም እንደ ጀግና ስትፎክር ያልነበር እንዴ? እና አሁንስ ምን አልኩኝ? አትይም እንዴ? እየተንቀጠቀስሽ እኮ ነው። ማኔ መቅደስ? አዎ አንቺ መቅደስ። ወይ ልዑል በደንብ አድርገህ ታውቀኛለሽ። ላለፈ ክረምት ቤት አይሰራም የኔ ቆንጆ። በቃ ያለፈ ጀግንነት ያለፈ ነው። ወርዋሪውን ከነ ድንጋዩ ተሸክሜ እንዳላመጣልሽ። እስቲ ሞክሪዋ። እርግጠኛ ነህ? አዎ ሂጂ። ልዑል ተመለሽ ግን እንዳትለኝ እሺ? እንዴ ለምንድን ነው የምልሽ? እንዳልጎዳብህ ነዋ። ለምን አያደቁሽም? ምን አገባኝ? እስኪ ማል። ለምንድን ነው የምመልልሽ? እንደውም ስላንቺ ምንም አይመለከተኝም ብለህ ማልልኝ። ማልልኝ? አዎ ማልልኝ። እንዴ ለምንድን ነው የምመልልሽ? ማላቀል መሰለሽ እንዴ? እባክህ አታመናፍስም ብለህ ማልልኝ። ሴትዮ በቃ እኔ አልምልም፣ ተይኝ። እሺ በቃ ልሄድ ነው። እንዴ ሂጂ። ታስፈራሪኛለሽ እንዴ? ማን አስፈራራ? ልሄድ ነው እኮ ነው ያልኩህ። ሂጂ አልኩሽ እኮ። ምንድን ነው? ምኑ? ለምን ያስከኝ? ሴትዮ አንቺ ተፈንክተሽ ሆስፒታል ለሆስፒታል መሯሯጥ አልፈልግም። ሰውዬ ማን አሳክመኝ አለ? ልቀቀኝ አሁን። መቅደስ በእናትሽ። ወይ ጉድ! አንዴ ሙቺ አንዴ ዳኝ። ምንድን ነው? በቃ እንደውም እንሂድ። የት ነው የምንሄደው? አላቅም፣ ብቻ ከዚህ ቦታ እንሂድ። እኔ ይህንን ሳላጣራ የትም አልሄድም። መቅደስ እንግዲህ አንዴ ላውራሽ። ከየት መጣ ደግሞ? ቆይ ግን ደህና ነሽ? ምን አገባ? በፈጠረሽ እስኪ በስርዓት መልሽልኝ። እንዴ በስርዓት እኮ ነው የመለስኩት። ላይመለከትህ። እንዲህ ነው እንዴ በስርዓት? አዎ እንደዚህ ነው። ናፍቀሽኛል እኮ። እስኪ በስርዓት አሉ። እንግዲህ ከዚህ ሁሉ ጊዜ በኋላ ችግር ውስጥ መግባት ፈልገህ ነው? ናፍቀሽኛል። ኧረ ያሞል እንዴ? አያመኝም። ናፍቀሽኛል እኮ ነው ያልኩሽ። ትሰማለህ? በመከራ ነው ሁላችንም ደህና ለመሆን እየሞከርን ያለ ነው። ስርዓት ይኑርን። በዚህ ሰዓት እንኳን እኔ ምንም አይነት ችግር የመፍጠር ሞራል የለኝም። እኔ ያልኩሽ ናፍቀሽኛል። ቆይ እኔ እናንተ እንዲህ የሚያባብለን ምን አለ? አስቤበት ባይሆንም እኮ ናፍቀሽኛል። ያው ራሴን ለመቆጣጠር በጣም እየሞከርኩ ነው፣ ግን አልቻልኩም። እንደዛ ከሆነ ለምን ታንቃት ሞትን ታዲያ? ምን ታንቃህ ሙት። ደግመህ ስሜን እንዳጠራ እረፍ። እንደዛ ማድረግ ብችል ኖሮ እኮ ከዚህ ሁላ ጊዜ በኋላ ተመልሼ አልመጣም። እስከ ዛሬ ድምፅህን አጥፍተህ መጥፋት ችለህበት የለ እንዴ? አልቻልኩበትም። ወይ ግድ የለህም፣ በደንብ ችለህበት። አልቻልኩበትም። ስላልቻልክበት ነው ጠፍተህ የነበረው። ከራሴ ጋር በጣም ስታገል ነው የቆዩት፣ ግን አልቻልኩም። እንዴ ጌዲ፣ እኔ እኮ ፍቅረኛ አለኝ። ምን እየሆንክ ነው? እሱ እኔን አይመለከተኝም። እኔን ግን ይመለከተኛል። ፊት ለፊት ለተገላለጻችሁት ፍቅር እንዴት ያለሽ እንዴ? እሱ አንተን አይመለከትም። እሺ አሁን አንቺን የማገኝበት ምንም አይነት እድል የለኝም? እሱ አብሮ ለመኖር መግባባት ይቀድማል ብላ አታስብም? ያኔ እኮ የትንሿ ነገር ባይፈጠር ያው በትንሹም ቢሆን እኮ ተግባብተን ነበር። ወይ መስሎህ ነው? ኧረ ጭራሽ መስሎኝ አይደለም። መስሎህም ሆነ አልሆነ እኔን አይመለከተኝም። ደግሞ ግን አጠገቤ እንዳትደርስ። ይኸውልሽ እንደ በፊቱ ድርቅ የምልበት አቅም የለኝም። በስርዓት ምን ይጠይቁሻሉት? እኔም በስነ ስርዓት ነው የምመልስልህ ጌዲ። እባክህ አትረብሸኝ። እናውቀሽ ነው እንዴ? አረ በፈጠረሽ ያስረብሻት ቢሆን ቃሉ ራሱ እንዴት እንደሚረብሽ። እሺ ተወኝ በቃ።
ወይ እንደዛ እንኳን ማድረግ እንደማልችል እኮ ነግሬሻለሁ። አረ ጉድ! ምንድን ነው አንተ? ልቀቀኝ እባክህ። በጠራራ ፀሐይ ጠለፋ ጀመርክ እንዴ? ሲያደርጉ አይቶ ለምን ይቅርብኝ ብሎ እኮ ነው። ለነገሩ ወንድ ልጅ ታሞ እንጂ ፈርቶ አይሞትም። ይሄ ተረት ግን ጓደኛ ጋር የሚሰራ አይመስለኝም። የኔ እናት ካላስቸገርኩሽ ማይክ ነገር ልስጥሽ? ለምን? እየዞርሽ ለሁሉም መናገር ስለማትቺ አንዴ በማይክ እንድታዳርሺ ነው። ኧረ አልፈልግም። አጣፍጬ ማውራው አንድ ለአንድ ሲሆን ነው። ምን ተፈጠረ ደግሞ? ምን መሰለ ባብዬ? አረ በእናትሽ አንቺ ቢያንስ ካጠገብሽ ዞር ልበል እንዴ? ለምን ነው ዞር የምትለው? ቢያንስ እሳሳት አርመኛል። አረ እባክሽ። ኧረ አታጓጉኝ። ምንድን ነው? ቆይ የምትናገሩ ከሆነ ተናገሩ። በአካባቢ ምንም አዲስ ነገር የለም። ዝም ብላ ስቀባጥር ነው እቺ። ዝም ብላ ቢሆንማ እንደዚህ አፋፋን አትላት ነበር። መቅድዬ አንቺ ንገሪ። አትንገሪኝስ ብትለኝ መች አስችሎኝ ዝም እላለሁ ብለህ ነው? እሱስ እውነትሽን ነው ማለት ወሬኛ ነሽ እያልከኝ ነው? ማናለሽ ደግሞ? እንዴ አልክ እኮ። እኔ አላልኩም ሴትዮ። ይሄው አልክ። ኦ እባክሽ ትናገሪ እንደሆነ ተናገሪ። ወይ ጉድ ባቢ! ዝም በል እባክህ አንተ። መቅዲ ኧረ አንቺ ንገሪ በእናትሽ። አሁን ከሉል ጋር ቅርብ ሳቆመ ምን ቢፈጠር ጥሩ ነው? መቅዲ በእናትሽ ዝም በይ። ምንም አልተፈጠረም። ኦ ልዑል ምንድነው ግን እንደዚህ ጉሮሮዬ ላይ የምቆመው? በቃ ምንም አዲስ ነገር እኮ የለም ባቢ። ቅድም ቆመ እንዳለ ማን እንደሆነ አናውቅም። የድንጋይ ማዕት ወረደብን። በቃ ይሄው ነው። ከዚህ በኋላ ያለውን ነገር ንገረው እንጂ። ምንም ከዛ በኋላ ብሎ ነገር የለም። በቃ አለቀ። አለቀ? አዎ አለቀ። እንደማይው ከሆነ ያንተ ነው ያለቀው። መቅዲ ቀጥይ አንቺ። ወይኔ ባቢ ምንድነው ግን እንደዚህ ሾካካ ያደረገ? አይመለከትም። መቅዲ ቀጥይ እንጂ። እንዲህ ከተንሰፈሰፍክ ማይቀር ነው እነግራለሁ ባብዬ። ምን መሰለ? ምንድነው? ድጋሚ መቅዲ ተነሽ በቃ። የት ያልኩሽ ቦታ ነው። በዚህ ሰዓት? አዎ ፀሐዩም ገርበብ ስላለ ብንሄድ ነው የሚሻለው። እሺ ግን ለናደውላት ቅድም እንሂድ ስላት እምቢ ብላኛለች። ለምን? ለብቻችሁ ጊዜ ማሳለፍ አለባችሁ አለች። እሺ በቃኛ እንሂድ። ምን ነው መሄድ አልፈለግሽም እንዴ? እንዴ እንዴት አልፈልግም። ስታንገራግሪ ግራ አጋብተሽኝ እኮ ነው። ኧረ አላንገራገርኩም። እንደዛ ከሆነ እሺ እንሂድ። እሺ እንሂድ። እንዲህ ዝልም ምናምን የምፈልገው ነገር አለ? አይ ምንም የለም። እሺ በቃ ሻውን ቤድ ምን ይመስላል? መልስ እኮ አልሰጠሽም። የምን መልስ ነው የምሰጠው? እኑ ናፍቀሽኛል እኮ ነው እያልኩሽ አሉት። ምን አይነት መልስ እንድሰጥ ነው የምፈልገው? ያው እኔም ናፍቀኛል ትንሽ አብሬ ልቆይ ምናምን። ኧረ እባክህ ምንም ቢሆን እኮ ተቀራርበን ነበረ። ኧረ በእናትሽ እንታይ ራስህ ተው እባክህ። አሁን ልሂድበት እንዳረብሻኝ። ወይ ማይሆን ስማ ቆሜ ስላወራሁህ ነው። ያው እኔም እኮ አንዳንዴ ጥግ ድረስ በጸባይ ይታገልና ማይሆን ከሆነ ኃይል መጠቀም አይቀርም። አሁን ደግሞ ዛቻ ጀመርክ? ማይዛትኩኝ ትክክለኛውን ነገር እኮ ነው የነገርኩሽ። እንግዲህ ናና አሁን በኃይል አስቆመኛ። ምንድነው እናንተ? ወሬውን ከምነግርህ ይኸው ራስህ በአይን አየው አይደል እንዴ? ምንድነው? ቆይ ማን ነው? ወይኔ ባቢ እሺ ብናቅ እንደብቃለን እንዴ? ወይኔ ወንድ ልጅ ከዚህች እኩል ሩጥ ሩጥ ወንድሜ ሩጥ። ወንድነት ጋሻ አይደለም ድንጋይ አይከላከልልህ። ቆይ እሺ ማን ነው? ቆይ ለምን አታጣራም? ምንድነው ማጣራው? ማን እንደሚወረውር ነው? ራስ አታጣራም እንዴ? ምን ቤት ነኝ እኔ? ወይኔ አምላኬ ወንዱ እኮ አፈር በላ። ዝም በይ እባክሽ። አንቺ ደግሞ ወንድነት ጋሻ አይደለም አላልሽም እንዴ? ምን ነው ይቺን ቃል እንደዚህ ከምትይዝ ከዛሬ ያወራሁትን ነገር እንዳለ ብትይዝ። ሰዎች ነገሩ ቀልድ አይደለም። ቆይ ማን ነው እየተከታተልን ድንጋይ የሚወረውርብን? የሆነ ሰውማ በጣም ሊረብሸን እየፈለገ ነው። ማን? ምን አውቃለሁ። ቆይ ለምን አናጣራም? ይሄ ሁሉ ድንጋይ ማት እየወረደብን እንዴት አድርገን ነው የምናጣራው? እንዴትም አድርገን እናጣራ። ነገሩ እኮ ቀልድ አይደለም። እሺ ቆይ ባቢ ለምን እናንተ ወተን አናጣራም? እሺ እናጣራ። እንዴ እኔስ? መቅዲ አንቺ አርፈሽ ተቀመጪ። ተው እንጂ። ባይሆን አንተ ራስህ አርፈህ ተቀመጥ። እኔ እሄዳለሁ። ቆይ የት ነው የምትሄጂው? ላጣራ ነው። አይቻልም። ማን አንተን ፍቃድ ሰጪ ያደረገ? ሰዎች ፍቅሩን መስራት ትታችሁ ለምን አንሄድም? አንተ ደግሞ የምን ፍቅር ነው የምትለው? የምትሆኑትን ነዋ። እባክህ አንተ ደግሞ አትፈላሰብ እዚህ። እሺ አሁን እንሂድ በቃ። እዚህ ቆመሽ ጠብቀን፣ እኛ መጣን። አንተ ራስህ እዚህ ቆመ ጠብቀኝ። መጣሁ። ወይኔ ሉሌ፣ ቆይ አንቺ ቅድም አልወጣም ስትይ አልነበረ እንዴ? አልነበረም። በቃ ሁለታችሁም ቁሙ እዚህ። ሲያስጠሉ። ይኸውልሽ መቅዲ ነግሬሻለሁ፣ ከዚህ ንቅንቅ እንዳትዪ። ጥሩ ትእዛዝ ነው። በቃ አንቺ አትጨቃጨቂ፣ አርፈሽ ቁሚ። እሺ በቃ እንሂድ ባቢ። እሺ እንሂድ። ዲዙ ምንድን ነው? አይዞሽ ተረጋጊ፣ ውሃ ነው እንዴ። ታዲያ ማን እንደዚህ የሚረጭብን? እኔ እንጃ። በቃ እንጂ እንዴ ምንድን ነው? ቆይ ማን ነው የሚረጨን? አካባቢ ላይ እኮ ማንም ሰው የለም እኮ። እሱ እኮ ነው የሚያስጨንቀው።
ይዙ በቃ እና ከዚህ እንሂድ። እሺ ቆይ ማን ነው እየረጨን ያለ ነው? ትንሿ ከዚህ ቦታ ብንሄድ ሳይሻል አይቀርም። ምንድን ነው? እኔ ምን አውቄ? ማን ነው የወረወረው? ወይኔ አንተ ምትሆን ነበር እኮ። እኑ እዚህ ጠብቂኝሽ፣ እኔ አጣርቼ እመጣለሁ። ምን ሆነሃል? ድንጋይ ቢመታህስ? ይምታኛ። አፈልግኝም ማለት ምን ያገናኘዋል አለመፈለግና መመታትን? ያው ባጭሩ ምንም በሆን ግድ ስለማይሰጥሽ አትጨነቂ ለማለት ነው። እጭ የራስ ጉዳይ። እሺ ምንድን ነው? ወዴት ነው? ምን አገባ? ይኸውልሽ ትሰሚኛለሽ፣ አትቀልጂሽ። ቀልድ አይደለም ያዝኩት። ልቀቀኝ እባክህ። አንተ ራሱ አቀልድ። ያምሻል እንዴ? ቆይ ስትወጪ ድጋሚ ይወረቡሩብሽ። አይመለከትም። እስኪ ድርቅ አትበይ። ወጥቼ እንኳን እስካጣራ ተረጋጊ። ውፋ ጌዲዮን ተወኝ። ወይኔ ጌዲ፣ አንቺ ምንድን ነው? ማን ነው? ቆይ ጌዲዮን አንተ ነህ። ምን ነው ስም አይደለም? ለካ ስሜ ነው። አይገርምሽም? ረስቼው ነበር። እንግዲህ ውስጥ ከዚህ በኋላ ሊጠቅም ስለሚችል እንዳትረሳ። እሺ፣ በጣም አመሰግናለሁ። እሺ ማንም የለም እኮ። እሺ ማን ነው እየተከተለ ድንጋይ የሚወረውርብን? ምን አውቄ በእናትህ። እንሂድ እባክህ። ይሄኔ እኮ የሰፈር ልጆች ይሆናሉ የሚቀልዱብን። የማንም መቀለጃ ልሁን? እኑን በል እንጂ መች ብቻ አንቀለዱብን። ወይኔ ወይኔ ጭንቅላቴ! መቅዲ መቅዲ ወይኔ መቅዲ፣ ምንድን ነው? ሉሊ ፈነከቱኝ እኮ። ማን የፈነከተሽ? እኔ አላውቅም። እኛ በዛን ስንፈልጋቸው በዚህ መጡ። ቆይ እስቲ ልይልሽ። ሉሊ አልተረፍኩም እኮ በእናትህ። እኔ ናት። ቆይ እኔ ቀስ ብዬ ልይልሽ። ምንም አልሆንሽም። ምት ብቻ ነው። ተርፈሻል መቅዲዬ። አልደማም? አይ አልደማም። ቆይ ግን ማን ነው እንደዚህ በነፍሳችን እየተጫወተ ያለው? ያ ጆሲ ይሆን እንዴ? ጆሲ እስከ ዛሬ እንደዚህ አይነት ነገር ማድረግ ቢችል ያስቀምጠን ነበር እንዴ? በእርግጥ እንኳን እሱ አይሆንም። እንደዚህ እያደረገ ያለው ልምድ ያለው ሰው ነው። ለነገሩ እሱ ቢሆን እንደዚህ መደበቅ አይችልም ነበር። መቅዲ ቆይ ለምን ሐኪም ቤት አንሄድም? ለምን? ዝም ብለሽ ብትታዩ አይሻልም? አረ ደህና ነኝ። ስላልደማሽ እኮ ደህና ነሽ ማለት አይቻልም። የኔ ውድ ብዙም እኮ አላገኙኝም። ቢሆንም ብትታይ ጥሩ ነው። ኦ ጌታ፣ ምንም አልሆንኩም አለች እኮ። እሺ በቃ ከዚህ ቦታ እንሂድ። የት ነው የምንሄደው? እኔ እንጃ ብቻ እንሂድ ባቢ። ሉሊ በቃ እኔ ወደ ቤት ልሂድና ልብሴ ልቀይር እና ወደ ቤት ልሸኝሽ። እሺ ተንቀሳቀሱ በቃሽ። አረ ምን ጉድ ነው? አንቺ ያምሻል እንዴ? መቶሽ ነበር እኮ። እባክህ አትጩብኝ። አንተ ደግሞ አትጩብኝ ትላለች እንዴ? አዎ አትጩብኝ። አረ በጉልበትሽ አምላክ። እስቲ ዛሬ እንኳን አመጽሽን አቁሚ። እስኪ ተወኝ። ምን አይነት ጉድ ውስጥ ነው የገባሁት? ምን ውስጥ ገባሽ? ምንም ውስጥ እኮ አልገባሽም እኮ። ደግሞ አይዞሽ፣ እኔ አለሁልሽ። ወደዛ ሂድ እባክህ። ለራስህን በቅጡ በኖርክ። ኧረ ቀስ ሞራሌን እንዴ። አረ እኔ እየረፈደብኝ ነው። ምን ይሻለኛል? የት ልትሄጂ ነው? መሄድበትን ትታ እንዴት እንደምሄድ ብትነግረኝ አይሻልም? እንዴ እንዴትም መሄድ እንደማትችይ እኮ እያየሽ ነው። ወይኔ ዛሬ መቅረት እኮ አልነበረብኝም። እሺ ትንሽ ተረጋጊ። ቆይ የሌለን መስሏችሁ ምናልባት ሊሄዱ ይችላሉ። ምን አይነት ጣጣ ነው በእናታችሁ? ቆይ መሄድሽ ግዴታ ነው? አዎ የግድ መሄድ አለብኝ። ሰዓትሽ ደረሰ እንዴ? 20 ደቂቃ ሙሉ እኮ ነው ያረፈድኩት። እና ግን ትደርሻለሽ? አይመስለኝም በእናት። እና ምን ተሻለ? እኔ እንጃ። ዛሬ ካልሄድኩ ደግሞ ብዙ ነገር ነው የሚበላሽብኝ። እሺ ምን እናድርገው? እኔ እንጃ። ወይ መልሰን እንወራወር እንዴ? ጭራሽ። እና ምን ይሻላል? እኔ የምልህ ልሩጥ እንዴ? አይ ጤነኛ አይደለሽም እንዴ? ቆይ ወዴት ነው የምትሮጪው? ወደፊት ነው። አረ በእናትሽ አታስቂ። ወይ እሺ ምን ላድርግ? ትንሽ መታገሳችን ወተሽም እኮ ምን እንደሚፈጠር አይተሻል። ወይኔ እንዴት ያናደል። ምናት ማነው እሺ እንደዚህ የሚጃጃለው? ማን እንደሆነ ባቅን ያጠገብሽ ምን ይሰራል? ማለት ነው። እሱን እኔ ነኝ የማውቀው። በቃ አንቺ ግቢና እረፍት አድርጊ። እንዴ ተፈንክቼ የምን ረፍት ነው የማደርገው? እና ምን ልታደርጊ ነው? ፈልገዋለሁ አውጥቼ። አራቀል ልጅ በእናትሽ። ምንድን ነው የምቀልደው? ቆይ እንዴት ነው ፈልገሽ የምታገኛቸው? ቆይ የዞርሽ ያገኘሽውን ሁሉ አንተ ነህ ድንጋይ የወረወርከው ልትይ ነው? አዎ እላለሁ። ኧረ ባቢ የምትለውን ስማልኝ። ሴትዮ አርፈሽ ግቢ በእናትሽ። ምን አለበት ልብሴን ቀይሬ እስከምወጣ ብትጠብቁኝ? ለምን ገብተሽ አርፈሽ አተኝም ግን አንቺ? ኧረ ሉሊ በእናትህ አትጠብቀኝም? ምንድን ነው የምትቅለሰለሽው? ልጁን አታዩ? ሰውዬ ተዋት እንጂ። ኧረ አባወራ እንዲህ ንገርልኝ ሉሊ። መጣሁ በቃ። እሺ ልብሴን ቀይሬ። ምንድን ነው የጀመራችሁት? ምን ጀመርን? ቆይ ምንድን ነው እንደዚህ የምትቅለሰለሱብኝ? ማን ተቅለሰለሰ? ኧረ ዝም በል በእናትህ። ባቢ ያማል እንዴ?
እኔን ምንም አያመኝም። ያደረግከውን ነው ያወራሁት። የእኔ ወንድም የማደርገውን ሁሉ ተከታትለህ ትችለዋለህ? አልተከታተልኩም ሰውዬ፣ ያደረግከውን ነው የተናገርኩት። ወይ ጉድ! እስቲ በእናትህ ዝም በል። እኔ ዝም ካልኩ መቅለስለስህን ታቆማለህ? አላቆምም። እንደዛ ከሆነ እኔም ዝም አልልም። እሱን እናያለን። እሺ እናያለን። አንቺ ቆየው እንዴ? ኧረ ፍጥነት! ከውስጥ ለብሰሽ ነበር እንዴ? ማለት የጀመርነውን ጭቅጭቅ እንኳን አልጨረስንም። ምንድነው የሚያጨቃጨቃችሁ ደግሞ? ይሄ ነዋ። በቃ ባቢ ፍታ እንጂ። እንሂድ በቃ። እሺ ቆይ ለምንድን ነው እንደዚህ አይነት ቦታ መጣ ነው? ደስ ይላል። በጣም ዝም ያለ ነው። በጣም ከአንተ ጋር ሲሆን ደግሞ ከኔ ጋር ሲሆን ቦታው ይበልጥ ደስ ይላል። አንቺ ስላለሽ ነው ውበቱ ጎልቶ የሚታየው። ምን ነው? እኔ እንጃ የሆነ የማላውቀው ስሜት እየተሰማኝ ነው። እየተረበሽ ነው እንዴ? ኧረ አይደለም። እና ምንድን ነው? የማላውቀው ደስ የሚል ስሜት ነው የሚሰማኝ። እውነት? እውነት? እንደዚህ ደስ የሚልሽ ከሆነማ ሁሌ ይዤሽ እመጣለሁ። በጣም ደስ ይለኛል። እሺ እኔ የምልህ ይዙ ወይ ውስጥ ግን ደህና ነው? ደህና ነኝ። እውነት ደህና ነው? ምን አማራጭ አለኝና ነው ደህና የማልሆነው? ለነገሩ ልክ ነህ። ደህና ከመሆን ውጭ ምን አማራጭ አለ? እሱን እኮ ነው የምልሽ። ደግሞ በዚህ ጊዜ አንቺ አብረሽኝ በመሆንሽ ምን ያህል ጠንካራ እንደሆንኩ ልነግርሽ አልችልም። እውነት አብርትቻለሁ? ከምታስቢው በላይ። ይዙ አይደለም በቤት ቆሜ ሞቼ ራሱ ነፍሴ ካንተ እንድትለይ አልፈልግም። መቼም አታጭኝምሽ። መቼም ማነህ? ቆይ ማነው እንደዚህ የሚያደርገው? እኔ እንጃ ይዙ ያጋጣሚ ይመስላል። ይሄ ነገር በፍጹም አጋጣሚ አይደለም። እሺ ቆይ ማን ነው? እኔ ምን አውቄ በእናትሽ። ቆይ ተደብቆ እንደዚህ አይነት ስራ የሚሰራው ማን ነው? ምንድነው? ቀልድ ነው እንዴ? ከሰፈር ጀምሮ እየተከታተለን ነው እንደሚቀልደው። ምን ልበል ግራ ቢገባኝ እኮ ነው። እንሂድ በቃ። እኔ ምንም ደስ እያለኝ አይደለም። እንዴ አሁን? አዎ እሺ በቃ። እንደዚህ አይነት የጅል ቀልድ የሚቀልደውን ፈጣሪ ብቻ ያገናኝ። ይዙ በቃ ተው፣ አሁን እንሂድ። አሁን እንኳን ያለው አይመስለኝም። ቆይ አንዴ ወጥቼልሽ እዚህ ጠብቂኝ። ምንድን ነው የምታየው? ሰው የአናትን ነው የሚሉልህ። ማን ነው ናቴን የሚለኝ? የሚወረወሩት ናቸው። አሁን እንኳን የሚኖረው አይመስለኝም። ረጅም ሰዓት ስለቆምን ሄድን ነው የሚመስላቸው። እንደዛ ከሆነማ እኔ ልሂድ በቃ። ቆይ እሺ ልሸኝሽ። ወዴት ነው የምትሸኘኝ? ወደምትሄጂበት ነዋ። አትቀልድ እባክህ። ምን ይላል ይሄ? ለምን ቀልዳለሁ? መንገድ ላይ ምን እንደሚገጥምሽ ማን ያውቃል? ሰውዬ አንተን ተማምኜ እኮ አይደለም ከቤት የወጣሁት። እኔን ተማምነሽ ነው የወጣሽው አላልኩም፣ ግን ደግሞ እስከምትሄጂበት ሸኝቼሽ እመለሳለሁ። ጌዲ ወደ ቤት ነው የምሄደው። የምሄድበት ቦታ አለ ስትይ አልነበር እንዴ? ቀረሽ? አዎ በእናትህ በጣም አርፍጃለሁ። እሺ በቃ ለማንኛውም ቤት ላድርስሽ እና እንመለስ። ሰውዬ ካዩ ጥሩ ነገር አይፈጠርም። እኔ ደግሞ ምንም አይነት ግርግር አልፈልግም። ችግር የለውም አታስቢ። አያዩኝም። እንዴ እንዴት ነው ማያዩክ? አያዩኝም እኮ ነው እያልኩሽ ያለሁት። ወይ ጣጣ። እሺ እኔ አልፈልግም። ቆይ አንቺ ሙሉ ቀን ስትከራከሪ ልቆይ ነው እንዴ? አንተ እኮ ነው የተከራከርከኝ ያለኸው። ሰሚኛለሽ? አልተከራከርኩሽም። እንሂድ ነው ያልኩሽ። ሂድ እሺ።